እግዚአብሔር ያርካችሁ ዘመናችን ይባርክ። እመቤታችን ረድኤቷን በረከቷን ጸጋዋን ክብሯን ለሁላችን ያሳድርልን። እመቤታችን ዛሬ ብዙ ታሪክ የሰራችበት ነውና የተገለጸችበትና ሕዝቡም አሕዛቡም ሁሉም ደካማውም ብርቱውን በግልጽ ቆማ እያነጋገረቻቸው የታየችበት ቀን ስለሆነ ይህንን ነው የምናስበው። እግዚአብሔር አምላክ አሁን ለእኛ ተገልጣ ሀሳበ ልቡናችን ትሆናለች። ከልጇ ከወዳጇ ተመለሰማለን። ለአበዊነ ለአብርሃም ለአባ ሕርያቆስ ለቅዱስ ኤፍሬም ለበላዔ ሰብእ የተለመነች አምላክ ለእኛም ትለመን። ከመከራ ሥጋ ከመከራ ነፍስ ይጠብቀን አምላካችን። የሰጣችሁ ሁሉ ስጦታችሁን እሱ ይመልስላችሁ። እሱ በረከቱን ያድላችሁ። ዘመናችሁን ይባርክ ይቀድስ። ሀገራችን ጥሩ ሰላም ያደርግልን። የወደቁትን ሁሉ ያንሳልን። ያዘኑትን ሁሉ ያረጋጋልን። የታመሙትን ይፈውስልን። የሞቱትን ነፍሳቸውን ይማርልን። እግዚአብሔር በዓለም የተበተኑትን ወገኖቻችን በያሉበት ይጠብቅልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ሁላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቤታችን ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል።